ብሌን ንገረኝ እንጂ ከዚህ ውጭ የምትነግረኝ ነገር አለ? አይ ምንም ነገር የለም፣ ዝም ብዬ ነው። ደህና ዋይ በቃ። ብሌን ብሌን ምን ሆናለች? ምን ሆና ነው? ምን አለ አንዴ ብሰማት ኖሮ ይሄኔ ምንም ነገር አትሆንም ነበር። አሁን የት ሆነ ያለችው? ምን እሷ ነው ይሆን? ምን አድርገዋል? እንደዚህ ወለች ብሌን፣ ምንድን ነው ያደረግሽው? ሁሌ ነገሮች እንዳበላሽው ብሌን፣ እድለ ቢስ ነሽ። ቃል ስለ እናቴ ታውቃለች፣ ግን ለምን እንደሆነ አላውቅም እንዳገኛት የማትፈልገው። ስለዚህ ምን ሆና ነው? ለነገሩ ምንም ብትሆን ብቻ እንኳን ደህና መጣች። ዳግም ወይ ብሌኔ፣ የቃል ፍቅረኛ እንድትሆን ፈልጋለሁ። ምን? የቃል ፍቅረኛ መሆን አለበት ለእኔ ስትል። ብሌን ምን እያልሽ ነው? እየቀለድሽ ነው ወይስ እንድስቅ ፈልገሽ ነው? ዳግም የምሬን ነው። ራስ ወዳድ እንደሆንኩኝ ይገባኛል፣ ግን ደግሞ ግዴታ መሆን አለበት። እንደዛ መናጭቄ ወጥቼ አሁን ግን ለጥቅሜ ስል አይኔን በጨው አጥቤ መጣሁ። በጣም ይቅርታ፣ ሌላ የምሄድበት ቦታ ስለሌለኝ ነው። ብሌን ምን ሆነሽ ነው? እናቴን አግኝቼ ማቀፍ ፈልጋለሁ። የእናትን ናፍቆት ደግሞ ከኔ በላይ አንተ ታውቃለህ። ወላጅ እናቴን ማግኘት አለብኝ። ከዚህ በላይ በሳ ናፍቆት መጎዳት የለብኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢትዮ ሚዲያ ቻናል ተከታታዮች እንዴት ናችሁልኝ? ዛሬም እንግዲህ እንደ ሁልጊዜው አዲስ ቪዲዮ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ አደራ ድራማን ይዤላችሁ መጥቻለሁ። እንግዲህ አደራ ድራማ ያው እንደሚታወቀው ብሌን እናቷ ቤት ሰራተኛ ሆና እየኖረች ነው ያለችው። ነገር ግን እናቷ ቤት ደግሞ ከጎዳና የመጣች እና ከወንድሟ ጋር ከባሀይሉ ጋር አብረው ተባብረው ልጅሽ ነች ተብላ አብራት የምትኖረው ቃል እሷን ህይወቷን እስከ ማሳጣት እንኳን የምታደርሳት መጥፎ ሴት ነች። ነገር ግን ሰላም ደግሞ ምንም የምታውቀው ነገር የላትም። የምታውቀው ቃል ልጇ እንደሆነች ነው። እናም ብሌን ሁሉንም ነገር ታውቃለች። የማታውቀው ነገር ቢኖር ብሌን እናቷ ሰላም መሆኗን ነው። እናም ሰላምን ግን እናቷን ባትሆን እንደዚሁ ታሳዝናታለች። ስታያት አንጀቷ ሰፍሰፍ ይላል። ለምን እንደሆነ እራሷን ትጠይቃለች ሁሌም። ሰላምን ብትሆን ብሌንን በጣም ነው የምትወዳት፣ እንደ ልጇ ነው የምትወዳት። ነገር ግን ምንም ሆነ ምንም ሁልጊዜም ቢሆን ከጎኗ ነው የምትቆመው። ዳግም ብሌንን በጣም ይወዳታል። እናም ዳግምም ቤተሰቦቹን ሲፈልግ ቆይቶ እንግዲህ እናቱን አግኝቷል። በአጋጣሚ ሆኖ ደግሞ የሱ እናት የብሌን አሳዳጊ ነች። እናም ይህ በእንዲህ እንዳለ አሁን ላይ ግን የቃል ጓደኛ ሆና እቤት የገባችው ሄለን እናቷን የብሌንን እናት ከሳሚ ስላወቀች ለብሌን ለመንገር ወስና ልትነግራት ወደ ቤት ስትመጣ ብሌን ደግሞ ከቃል ጋር አብረው ሲተቃቀፉ ስላየቻቸው በጣም ተናዳ እኔ ህይወቷን አትርፌላት ዋሸችን ብላ ስለነበር ስለ እናቷ ልትነግራት ስትል ታዳምጣት አልፈለገችም። እናም እንደውም ላይሽ አልፈልግም ሄጅልኝ ብላ አባረረቻት። እና ሄለንም ምንም ማድረግ ስለማትችል ተመልሳ ሄዳ ለሰላም ልትነግራት ስትል ያቺ ተንኮለኛ ሰይጣናዊ አስተሳሰብ ያላት ቃል ግን የሰላምን ልብስ ለብሳ ተሸፋፍና ተኝታ ስለነበረ ሰላም መስላት ሄለን ሁሉንም ነገር ዘርግፋ ነገረቻት። ከዛም
ተገልጣ አንቺ ከሃዲ፣ አንቺ ውሸታም እያለች ከባይሉ ጋር ተመካክራ ስለነበረ ሄለንን ከምድረ ገጽ አጠፏት። ነገር ግን ይሄንን ሲያወሩ ብሌን በር ላይ ሆና እየሰማች ስለነበረ ከውጭ ደግሞ በኃይሉ ሲመጣ አያትና ሄለንን የሆነ ነገር ሲያደርጓት ብሌን እንዳታይ አስቤዛ ግዢ ብሎ አባረራት። የብሌን የዋህነትና የብሌን ርኅሩህነት ዋጋ አስከፍሏታል። ምክንያቱም ቢያንስ እንደዛ ሲላት እንኳን ተደብቃ ማየት ትችል ነበር። ነገር ግን ቶሎ ሄጄ ደርሼ ልምጣ ብላ እሷ ገበያ እንደሄደች ብሌንን አግተው ሄለንን አገቷት። ምክንያቱም በኃይሉ በጣም ሰይጣን ነው። አሁን ላይ ሰላም ንብረቷን ሁሉ በቃል ለማዞር ሂደት ጀምራለች። ይሄንን ደግሞ ብሌን ታውቃለች። ብሌን ከነገረቻት እናቷን እንደሚገላት ፈርታለች። ዛሬ ላይ ግን ብሌን በጣም ቆርጣ ተነስታለች። ምክንያቱም በእናቷ አትደራደርም። ስለ እናቷ እውነቱን እንደምታውቅ ስላወቀች ከበኃይሉና ከቃል ፊት ለፊታቸው ቆማ እናንተ ከሃዲዎች፣ እናንተ ውሸታሞች የት አደረሳችኋት ሄለንን እያለች ትሟገታቸው ጀመር። በኃይሉ በጣም ተናዶ እንዴት እኔ እንደዚህ ብላ ትናገረኛለች ብሎ ቃል እስከሚጠፋበት፣ ቃል ደግሞ ደንግጣ ምን ማድረግ እንዳለባት ግራ ገብቷት እንዴት አድርጌ ነው ማስቆማት? የእውነት ብሌን ነች ሌላ ሰው እያለች ለራሷ ስታወራ፣ ብሌን ግን እሳት ለብሳ እሳት ጎርሳ ፊት ለፊታቸው ቆማ ሄለንን የት እንዳለች ካልነገራችሁኝ ሚስጥራችሁን ሁሉ ዘረግፈዋለሁ እያለች ስታስፈራራቸው፣ በኃይሉ ለተላላኪው ደውሎ የብሌንን እናት እያያት እንደሆነና ከሱቅ እየተመለሰች እንደሆነ ነገረው። እናም በዚህ ሁኔታ ላይ እያሉ ስልኩን ላውድ አድርጎ ለብሌን ሲያሰማት፣ ብሌንን በጣም ደንግጣ እናቴን ምንም እንዳታረጋት ተው ያለች ስትማጸነው፣ በስምምነታችን ከጸደቅሽ እሻላት። እናም ምንም ነገር ላተነፍስ እየተስማማች እያለ ድንገት ሰላም ከውጭ ገባች። እናም ሰላም ምን ሆናችሁ ነው አለቻቸው። ምክንያቱም ሁሉም ተፋጠው ነበረ። በእርግጥ ሰላም የሆነ ነገር እንዳለ ታውቃለች። ነገር ግን ነገሩ ግልጽ አድርጋ ምን እንደሆነ ባታውቅም፣ ነገር ግን ሸፋፈኑት ሁሉም። ቃል ግን ብሌን ሰላም ልነግርሽ የምፈልገው አንድ ነገር አለ አለቻት። እናም ሰላምም ምንድን ነው ንገሪኝ እስኪ ስትላት፣ በኃይሉና ቃል አፍጥጠውባት ቀሩ። በኃይሉ በአይኑ እናትሽን አሁኑኑ አስገድላታለሁ ነው የሚለው የሚመስለው። ቃል ደግሞ አንዴ ሰላምን አንዴ ብሌንን እያየች አይኗን ከግራ ወደ ቀኝ ታዟዙራለች። ነገር ግን ብሌን ስታስበው ያቺ ምስኪን እናቷ እንድትሞት አልፈለገችም እና መናገሩን አቁማ በቃ ምንም አልነግርሽም ብላ ጥላ ወደ ኩሽና ሄደች። በእርግጥ ብሌን እንደዚህ ብታደርግም ሰላም ግን እነሱንም ስትጠይቃቸው ምንም ነገር አናውቅም ቢሏትም እሷ ግን አንድ ነገር ታውቃለች። ምክንያቱም ከዚህ በፊት ሄለንና ቃል ሲከራከሩ ስለ አንቺ የደበቅሽውን ነገር ሁሉ ለሰላም እነግራታለሁ ስትል ስለሰማች ያ ነገር ሁልጊዜም በአእምሯ ተቀርጾ ቀርቷል። አሁን ደግሞ ብሌንና እነ በኃይሉን ስታያቸው በእርግጥማ እንዴት ተደበቀ ነገር እንዳለ ሰላም ጠርጥራለች። ነገር ግን ያንን ነገር ለማወቅ አልቻለችም እና ብሌንም ደግሞ ድፍረቱ ኖሯት ልትነግራት አልቻለችም። ብዙ ጊዜ ብሌን የሆነ ነገር ልትነግራት ትልና ከዛ ትመለሳለች። እናም ሰላም ግን ብሌንን ተወዳታለች። ብሌንም እንደዛው ምንም እንኳን ባይተዋወቁ ደመ ነፍሳቸው ይነግራቸው የለ ይዋደዳሉ። መጨረሻ ላይ ግን አሁን ብሌን አንድ ነገር ወሰነች። ምክንያቱም ቃል ስለ እናቷ እንደምታውቅ ስላወቀች ቃልን ምናልባት ዳግም የእሱ ፍቅረኛ ካደረጋት እውነቱን ትነግረዋለች ብላ አስባ ዳግም ጋር ተጣልታ አጠገቤ እንዳደርስ ብላው ነበር። አሁን ግን ቀጥ ብላ ወደ ዳግም ክፍል ሄደች። እናም ዳግም ሲያያት ወይኔ ምን ሆነሽ ይሆን እያለ ለራሱ ሲያወራ
ነገር ግን ፊቷ በጣም ስለተቀያየረ የሆነ ነገር እንደሆነች ያስታውቅ ነበር። እናም ግን ምንም ነገር ይሁን ብቻ እንኳን መጣሽልኝ እያለ አኩርፋው የነበረችው ብሌን ወደ ክፍሉ ስትሄድ በደስታ እየፈነጨ ነበር። እናም አጠገቡ ቆማ ግን ያናገረችው ነገር እጅግ በጣም የሚከብድ ነበር። ዳግም አለችው፣ በእርግጥ ራስ ወዳድ ነኝ። ዓይንህን ላይ አልፈልግም ብዬ ካባረርኩ በኋላ አሁን ለራሴ ጉዳይ ሲሆን ቀጥ ብዬ ክፍል ገባሁ። እናም አንድ ነገር እንድታደርግልኝ እፈልጋለሁ አለችው። ዳግምም በደስታ ላንቺ ምንም ነገር አደርጋለሁ አላት። እናም ቃል ፍቅረኛ እንድትሆን እፈልጋለሁ አለችው። ይሄ ለዳግም እጅግ በጣም ከባድ ነገር ነው። በእርግጥ ከዚህ በፊት እንደዛ አድርጎ ነበረ። ነገር ግን አሁን ላይ ቃልን በጣም ጠልቷታል። እናም ደግሞ ከቃል ጋር ያለው ቅርርብ ስህተት ውስጥ እንደሚያስገባውና ብሌንን እንደሚያሳጠው አውቋል። እሱም ይህንን ስትለው በጣም ደንግጦ ፍጥጥ ብሎ እያያት ዝም ብሎ ቀረ። እሷም በሀሳቧ መስማማቱን እስከሚነግራት አይኑን እያየችው ምንም ማለት አልቻለችም። ውድ ቤተሰቦቼ እንግዲህ አደራ ድራማ የዛሬው ክፍል ይህን ይመስል ነበር። በቀጣይ ደግሞ በሚገርም ትዕይንትና በአዳዲስ ሁኔታዎች እስከምመለስ መልካሙን እየተመኘሁላችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን እየተጫናችሁ አብራችሁን ቆዩ። ስለምታበረታቱኝ እንዲሁም ስለምትከታተሉኝ እጅግ በጣም አመሰግናለሁ። ሀሳብና አስተያየታችሁ ደግሞ በኮሜንት ጻፉልኝ። ቴንኪዩ ሰው ማች ውድ ቤተሰቦቼ እጅግ በጣም አመሰግናለሁ። በቀጣይ እንግዲህ የዳግምን መልስና የብሌንን ሀሳብ እንዲሁም የቃልን ሁኔታ ይዘን ደግመን የምንገናኝ ይሆናል። ዳግም ሀሳቧን ተቀብሎ አብሯት ከቃል ጋር አብሮ ሆኖ ምናልባትም የብሌንን እናት ያስመልስ ይሆን ወይስ ደግሞ ሁሉም ይቅርብኝ ከቃል ጋር አልሆንም ብሎ ሀሳቡን ይቀይራል? አብረን የምናየው ይሆናል። በቀጣይ ተመልሼ አገኛችኋለሁ። ባይ ባይ ውድ ቤተሰቦቼ።